ተርኒንግ ፖይንት አለ ለሁሉ ክርስቲያኖች፣ ተስፋ እንዳትቆርጡ። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብላችሁ በውጭ አትቅሩ። በቤተ ክርስቲያናችን የሚቆረሰው ስጋ የሚፈሰው ደም ያ ሁሉ ነገር የተከፈለው ለእናንተ ነው፣ ለእኛም ነው። ስለዚህ ፕሊስ እባካችሁ ራሳችሁን አታሽሹ። ክርስቶስ ይፈልጋል። እኔ ኃጢአተኛ ነኝ ብላችሁ ግን በመጥፎ ጸጸት ራሳችሁን ከቤተ ክርስቲያን አታሉ። ብዙ ሰው በነገራችን ላይ ወደ ባዕድ አምልኮ፣ ወደ ፕሮቴስታንት አዳራሾች፣ ወደ ተለያዩ ጥንቆላ ስፍራዎች የሚሄደው አማራጭ ሲያጣ በቤተ ክርስቲያን ውስጥ የቤተ ክርስቲያናችን ራስ የሆኑ ክርስቶስ እኮ ከኃጢአት አጥቦ ሊያነጻን እንደሚችል እኮ ያውቃል። ግን ፍርሃት አለ አይደል? ፍርሃት እኔ እንዴት እቀርባለሁ፣ እኔ እንዴት ለዚህ ይገባለሁ የሚል ፍርሃት ስላለ ሰዎች ተደብቀው ያጡትን ሰላም ለማግኘት ተደብቀው፣ ግማሾቻቸው ባዕድ አምልኮ ቦታ ላይ፣ ግማሾቻቸው ወደ ፕሮቴስታንት አዳራሽ፣ ግማሾቻቸው ወደ ጥንቆላ ስፍራ ይሄዳሉ፣ ይተናሉ። አሁን እባካችሁ ሳታውቁ የሄዳችሁን ጭምር ኑ ቤተክርስቲያን፣ ሳታውቁ የባዕድ አምልኮ ለማመድ የጀመራችሁን ጭምር ኑ ከአጋንንት ስራት ነፃ ሁኑ። የምታመልኩት አምላክ ክርስቶስ ነፃ የሚያወጣ ከኃጢአት ድካምነት ስሜት አጥቦ የሚያነጻ አምላክ ነው። ስለዚህ ኑ ቀረብ በሉ፣ ሸክማችሁን አቅሉ እና ይሄንን አጋጣሚ ሁላችሁም ሊያመልጣችሁ አይገባል። በተለያየ ችግር ውስጥ ያላችሁ ዓርብ ማታ አደረሰታችኋለሁ መጣችሁ ያላችሁበትን ከባድ የሚባል ችግር ትነግሩናላችሁ። በቻልነው አቅም እኛም ከቤተክርስቲያን ትምህርት ጋር ማድረግ ያለባችሁ ነገር ነገራችኋለን። ከዛ በኋላ ግን ይሄ ነገር ቀጣይነት ይኖራል። በወር አንዴ አይደለም፣ በየሳምንቱ አለ። ዓርብ ማታ የኦርቶዶክሳዊ መልካም ወጣት ራዲዮ ይቻላል። መሬት ላይ ወረደን ጉባኤ ፈለገ አትናቴዎስ የሚባል ጉባኤን ደግሞ ለዚህ ተጠብቃል የሚለውጥ እናሳያለን። ብዙዎች የሚጠቀሙበታል ብለን ተስፋ እናደርጋለን። ያላችሁ ይርዳ። ያብይ ሳንወጣ በፊት በቻልኩ አቅም ከዚህ በፊት የሆነ ሰዓት ላይ ይመስለኛል በመጥቶ እንዴት ከነበርክበት ከዚህ በፊት ቲክቶክ ፕላትፎርምን ስትጀምር መንፈሴ ኮንታክት አልነበረም እያለ የሆነ ሰዓት የተለያዩ ነገሮችን ጀምረ ነበር። የተለያዩ አይነት ነገር በተለያዩ አይነት ላይፎችን አሳልፈሃል። ከዛ በኋላ እንዴት ነው ወደ መንፈሳዊ ነገር እግዚአብሔር አምላክ አመኑ ታሪክ ቀያል ጴጥሮስ ከቤቱ ሲወጣ የወጣው አሳ ለማጥመድ ነበር፣ ግን ጌታችን ኢየሱስ ታሪክ ቀያል ነውና ከዚህ በኋላ አሳ አጥማጅ ሳይሆን ሰውን አጥማጅ ትሆናለህ። ጳውሎስ አሳዳጅ ነበር። ከዛ በኋላ ግን ብርሃን ነው። በአንድ ቀን 3000 ነፍሳትን ያስጠመቀ ሐዋርያ ነው። ያብስ እንዴት ነው? አሁን ለሌሎቹ ተሞክሮ ነው። ምክንያቱም አሁን ላይ ፈርተው የሚቀመጡ በጣም ብዙ አይነት ሰዎች አሉ፣ የተለያየ እንትን ይችላል እና የአብሻ ምን አይነት ላይፍ ነበረው? ቤት ሆኖ ነው ሰው መጣው ሲሱን ትንሽ ነበር። አመሰግናለሁ። በመጀመሪያ ያው ቢያንስ አንድ ሰው ቢቀየርበት ማውራቱ መልካም ነውና እኔ እንግዲህ ቲክቶክ ላይ ዓለማዊ ስራ ነበር የምሰራው ማለት ፕራንክ ሰራ ነበር፣ ሊፕሲንግ ዘፈኖችን ሰራ ነበር እና ከቤት ቲክቶክ እንደጀመርኩ አካባቢ እንደዚህ ዓለማዊ ስራዎችን እየሰራው ከቤት ወጣው፣ ከቤተሰብ ማለት ነው። ብቻዬን ከጓደኞቼ ጋር መኖር ጀመርኩ። ከዛ ያው ጌም እንደዚሁ ስጫወት በፕራንኮቼም አንዳንዱ የሚወዱኝ ሰዎች ነበሩ እና በጊፍት መልኩ ሰፖርት ያደርጉኝ ነበር አንዳንድ ነገር እና ያው ዓለማዊ ነገርን እየሰራው እቺ ገንዘቡ መምጣት ጀመረ ማለት ነው። ከዛ እንደዚህ ሲሆን ምን አይነት ላይፍ ጀመርኩ? ያለ እድሜ ማለት ነው። የክለብ ላይፍ የሚባል በቃ በጣም ቆሻሻ የሆነ ላይፍ ውስጥ ገባው ማለት ነው። የክለብ ላይፍ ውስጥ ገባው። ሌሊት ጌም ጫወትና 8 ሰዓት ላይ እወጣለሁ። አንግቼው 3 ሰዓት 4 ሰዓት ነበር የምገባው። ያውም አንድ ክለብ አይደለም የምገባው፣ 4-3 ክለብ ነው የምገባው። ኤጅ ምናምን አይጠየቅም። ትንሽ ሚዲያው ላይ ከታወቅ በቃ አንተ ከሄድክላቸው እዛ ቤት ማንም ይመልስ የለም እና እውቅናው በዓለማዊ ሁኔታ ይጎዳኝ በዛ ታይም ነበረ። በጣም ነበረ መጠጥ ጀመርኩ፣ ለመድኩ፣ መጠጣት ጀመርኩ፣ መዝናናት ጀመርኩ። ክለብ የሚባለው ነገር ደሜ ውስጥ ገባና ጭራሽ ሳልወጣ ስቀር ቤት ውስጥ ራሱ ይጨንቀኝ ነበር። በጣም ነበር የሚጨንቀኝ። በቃ ወጥቼ በቃ ላልሰክር እችላለሁ፣ ግን በቃ እዛ ጋ ያለው ቫይቡ
በቃ በጣም ይመቸኝ ነበር ውስጤ ላይ እና ይሄ ላይፍ እየተደጋገመ መጣብኝ። ብር አልይዝም፣ ቤተሰቦቼን ማለት በጣም ሀብታሙ አይደለም። እኔ እዚህ ጋር በቀን 10 ሺህ ብር 20 ሺህ ብር ልሰራ እችላለሁ። ቲክቶክ ላይ ሊሰጡኝ ይችላሉ ወዳጆች። ያችን ብር ግን ማጠፋት ክለብ ላይ ነበር እኔ ማለት ነው። ግን ለቤተሰቦቼ ሳፖርት ባደርግበት ያ ገንዘብ ቀላል ነገር አይደለም። በቃ በመቶዎች በአልኮሎች ያልቃል ማለት ነው ያ ገንዘብ እና የተደጋጋሚ ላይፍ መምጣት ጀመረው ለኔ። ይሄ ላይፍ ሲመጣ ይኸው እመቤቴ ምስክሬ ናት። ደውሎልኝ ማያውቀው ማለት ነው ደውሎልኝ ማያውቀው አንድ ጓደኛዬ ደወለልኝና ያብ ለምን ሰሚነሽ ኪዳነ ምህረት አለ የት ነው ሰሚነሽ ኪዳነ ምህረት አለች ደብረ ብርሃን አንድ ሰሚነሽ ኪዳነ ምህረት የምትባል በጣም ታምረኛ ቦታ ነው። ዝም ብለን እስኪ ና እስቲ ምናምን ተባለ እና የሆነ ክለብ ላይ ደግሞ እናቴ ትምህርት ይመጣሉ ተብለን ማለት ነው። በዛን ቀን ፖስተራችን ሁሉ ተለጥፎ ነበር ይመጣሉ ተብለን እኛ ማለት ነው። እኔ እንጃ እኔ ምን እንደወሰደኝም አላውቅም ነበር ማለት ነው። ጭራሽ እንደ ኦርቶዶክስ አንገቴ ላይ ማተብ አድርጌ እንዴት እሑድ እንኳን ቤተክርስቲያን አንሄድም ገባ። ከዛ ተነስተን ነጠላ ይዤ ከማዘር ቤት ሄድኩ። እንደ ሄድኩ የደብሩ አስተዳዳሪዎች ያወራ በቃ ለምንዋት እንደዚህ በልዋት ከልባችሁ ከለመናችሁ በ3 ቀን ይደረግላችኋል፣ እንደዚህ ካላችሁ በ7 ቀን ከልባችሁ እያለቀሳችሁ ለምን ያለ ነው። እዛ ጋር ሲሰብክ የነበረው ሰው በቃ ሙሉ ላይፍ እየነገረኝ መጣ። በቃ ስለ እኔ ነው ያ ሰው የሚሰብከው። በቃ እዛ ጋር ቁሜ በሩ ጋር ቁሜ ስለ እኔ እያወራ እንዴት እዛ ቤተክርስቲያን ውስጥ እንዴት ልግባ? እንደዚህ ላይ ክለብ የገባችሁ ሰዎች፣ እንደዚህ ያደረጋችሁ ሰዎች ከዛ እንዴት ልግባ? በቃ ውስጤ በጣም ፈራና ህዝቡ በጣም ብዙ ህዝብ ነበር። ወጥቶ ሲጨርስ ሄድኩና ስለ አድኖ ላይ ደምን አሉ አይደል ከልቤ ይኸው እመቤቴ ምስክሬ ናት። እኔ የዛኔ 400 ሺህ ፎሎወር ነው የነበረኝ። እንዳሁኑ ፎሎወር አልነበረኝም በደንብ እና 400 ሺህ ፎሎወር ነበረኝ። እናቴ ቅድስት ኪዳነ ምህረት በቃ ወደ መጥፎ ነገር እየሄድኩብሽ ነው በቃ የእውነት የሚሰጠኝ አይወልም። ምንድነው ችግሩ? እኔ ቢያንስ እንኳን በስራዬ እንኳን በምሰራቸው ስራዎች እንኳን የተለያዩ ስራዎች ሊመጡልኝ አልቻለም። ማለቴ በቃ ድርጅታችንን አትመጠንም ብለው ስለሚያስቡ ዓለሙ እንኳን እየጠቀመኝ አልመጣም። የሚይዘው ነገር በሙሉ እንዳለ በቃ በረከት የለውም ነበር። ምን ነገር ነው አሁን ፈለገ 5000 ብር እግዚአብሔርን ነው የምልህ 5000 ብር ወር ይበቃኛል። 5000 ብር እና ወደዛ ሄድኩና ስለ አድኗ ላይ አልቅሼ ለመንኳት ነው አልቅሼ ለመንኳትና ፈለገኝ። በጣም የሚገርመው ነገር ድንገት በጣም የሚገርመው ነገር እኔ ሄድኩኝ። እኔ እመቤቴን ስለ ቤተ ክርስቲያን ጉዳይ አንድ ቀን ተደውሎልኝ ያውቃል? አንድ ቀን ስለ ቤተ ክርስቲያን ጉዳይ እንደዚህ እስኪ ፕሮሞት አድርግልን፣ እንደዚህ አስተዋውቅን፣ እንደዚህ እስኪ ቤተ ክርስቲያናችን እንደዚህ ተቦታ እንደዚህ እናቴ ይሄው ዛሬ ማታ እንጋዲ እንደዚህ ብዬ በቃ እንደዚህ ተደውሎልኝ ያውቃል? ሂጄ ጸሎት አደረኩ። አልበለውም ነበር ማለት ጸሎት አደረኩ። ባስ ውስጥ ቀጥ ብዬ ገባሁ አልቅሼ ማለት ነው። እመቤቴ እንደመጣሁ በ3ኛ ቀኑ አንድ ስልክ ተደወለልኝ። ክርስቶስን ለምን እንደዚህ አይነት ፎሎወር አለ? ለምንድን ነው ቤተክርስቲያን እንደዚህ የማታስተዋውቀው? ምን ቤተክርስቲያን ነው እንደዚህ? ስላሴ ካራቆሪ ስላሴ ቤተክርስቲያን አለ እና ቤተክርስቲያኑ ምንድነው ከሽንት ቤት አጠገብ ነው ያለው። ሁለተኛ ደግሞ እዳ ያለበት የ8 ሚሊዮን ብር እዳ እና እናቶች ነጠላ ዘርግተው 4 ሚሊዮኑን ከፍሎታል። እባክህ 4 ሚሊዮን እንደምትችለው አድርጋ አስተባብራ አግዘናል። ከዛ እንደ ድንገት ቪዲዮ ሰራው ለቀው በጣም ብዙ ሰው አዩ። በሚሊዮን ደረጃ የሆነ ገንዘብ አገኙ ፈለገኝ። ከዛ ያ ገንዘብ አጥጋቢ አልነበረም በሰዓቱ ማለት ነው። እንግዲህ አስበው እኔ ከክለብ ተነስቼ ነው እዛ ቤት ሄዶ እኔ አላቅም ምንም ነገር የእግዚአብሔርን ታምር ነው። በቃ ቀጥተኛ እኔ ወደ መንፈሳዊ ህይወት እንድገባ በቃ እግዚአብሔር ልቤን ስለሰጠሁት ወደዛ የመራኝ ታይም ነው ይሄ ታይም ማለት ነው። ንጹህ ልብ ብቻ ነው የሚያስፈልገው እንደዚህ አይነት ስራ ውስጥ ለመግባት ማለት ነው። ሄድኩኝ ላይቭ ላይ ቁጭ አልኩ። በ2 ቀን 2 ሚሊዮን ብር ሰበሰብኩ ለቤተ ክርስቲያን ነው። እኔ እመቤቴን በቃ እኔ ምን ልሁን ተለየ ማለት አስበው እስቲ አስበው። እኔ ትላንትና የት እንደነበርኩ አውቀዋለሁ ማለት ጭራሽ ቤተ ክርስቲያን እሑድ ማልሄድ ልጅ ነበር። ይህን ስል በጣም ያው ከልጅነቴ አንጻር ሰው ምን አይተ ነው እንደዚህ ሊሆን ይችላል እንዳይመስላችሁ። እኔ ያላየሁት ነገር ክርስቶስን ከ3 ጀምሮ ያላየሁት ነገር ማለት ነው። ከዛ በኋላ ምን አደረኩ?
ሁለቱን ቀን 2 ሚሊዮን ብር ከተሰበሰበ በኋላ ያ ቤተክርስቲያን ብዙዎቻችሁ ታውቁታላችሁ፣ ለአዲስ ሰው እየተናገርኳል። ከዛ ዓለም ላይ አሁን ላይ በደንብ የሚታወቁ ዘፈንም ያላቸው ትልልቅ ላይቭ ስትሪመሮች አይናቸው በሙሉ እኔ ቤት ላይቭ ላይ እዛ ጋር ሳይሆን ሁሉም መጡና እዛ ጋር በአንድነት ፕሮቴስታንቱ እግዚአብሔርን እንግዲህ ጆን ዳንኤልን ካወቃችሁት ፕሮቴስታንት ነው። ናሆም ፎንቲን ካያችሁት ፕሮቴስታንት ነው። ሙስሊሞች ነበሩ። አይዛክ የሚባል ሙስሊም ልጅ ነበር። መጡ ነው ቤት ላይ በገቡ በ2 ቀን 2 ሚሊዮን ሞላ። 4 ሚሊዮን ተከፈለ እዳው ማለት ነው። ከዛ በኋላ እግዚአብሔር ወደ መንገድ ያለው ያንን ያየ ያንን ቪዲዮ ያየ ያንን ስራ ስሰራ ያዩ ሰዎች ኢንቦክስ ላይ ያወሩት እኛንም እንደዚህ አግዘን ሰፖርት አድርገን ምናምን እያሉ ጀመሩ እኔን ማለት ነው ኢንቦክስ ላይ። ከዛ በኋላ የእነሱን መልስ ሰጥ እግዚአብሔር በእኔ ላይ ያድሮ እኔ ብቻ ይወደ ፈለገ እኔ እናቴ ትሙት እኔ በጣም የሚገርመኝ ነገር ነው። እኔ ስለሆነ ቤተክርስቲያን እንደዚህ ብዬ ከሰራው አሁን ላይ ማለት ነው እግዚአብሔር ይመስገን እኔ ማለት ነው እንደ በፊቱ ብር ላልሰራ እችላለሁ፣ ምንም ብር ላይኖረኝ ይችላል። ግን እግዚአብሔር መያዜ እግዚአብሔር ጋር መጠጋቴ ማለት ነው በቃ ከምንም በላይ በህይወቴ በቃ እንደዚህ መስመር ውስጥ ልስትበት በቃ እንደዚህ ምላጭ በቃ ልስትበት የነበረ ታይም ላይ ነው ወደ እግዚአብሔር የተጠጋሁት እኔ ማለት ነው። ከዛ ይህ ሁሉ በረከት እኔ በእኔ አቅም ሊሰሩ ማይችሉ እግዚአብሔር እንዴት መርጠሄ ነው ማለት እንዴት መርጠሄ ነው እንዴት ልሰራ እችላለሁ እንደዚህ አይነት ስራ እስከምል ድረስ ማለት ነው። የሚመጡ የምሰራቸውን ቤተክርስቲያን አድባራት ታያላችሁ። ኮመንት ላይ ያው ሁሉ ሰው በህይወቴ በጣም ትልልቅ ሰዎችን አፈራው። በዚህ ታይም ብር ከማፍላት ሰው ማፍራት ይበልጣል እና መንፈሳዊነት የገባውበት ልቤን ስለ እግዚአብሔር በቃ ንጹህ አድርጌ የመመለስ ብቻ እናንተ ውስጣችሁ የመመለስ ፍላጎት ይኑራችሁ ብቻ ከልባችሁ ተማጸኑ ብቻ ከልባችሁ ተማጸኑ ብቻ። እመቤቴ ምስክሬ ናት ነው ማለት ምንም የማይስተካከል ነገር የለም። እኔ ያለሁበት እንደዚህ ሱሰኛ ነኝ፣ እኔ ቤተክርስቲያን አይገባኝም እንደዚህ አይባልም። እኔም አይገባኝም ነበር። እንደዛ ከሆነ እኮ እዛ ደጅ ላይ ረግጥ እግዚአብሔር መጀመሪያ በራስ ይጠራል፣ ከዛ በጓደኛ ነው ይጠራል። ቀሳሉ በጓደኛ ይጠራል። እኔም በጓደኛ ይጠርቶ ነው እዚህ ድረስ የደረስኩት እና አሁን ላይ ሱስ ውስጥ ያላችሁ ሰዎች ክርስቶስን ምንም ከእግዚአብሔር ውጭ ነገ ይኸውኝ እኔ ምራቄን ማሸነፍ ማልችል ሰው ትንብዬ ነው ንስሐ የሚፈሩ ሰዎች ይኸው ፈለገኝ። እኔ ብዙ ጊዜ ጓደኞቼን ገዳማት ስወስድ ማለት ነው ንስሐ ሳላስገባ አላማቸው ነበር። ይኸው የትኛውን ጓደ መጠየቅ ትችላላችሁ ላይ ብላ ያስገብታችሁ እና ነገ እኮ እዛ ቦታ ላይ እንደምገባ ቃለሁ እና እኔ አልገባም ብሎ ያስቸግሩኛል ብዙ ሰዎች። ብዙ ጓደኞቼ ነገ እዛ ላይፍ ላይ እንዳሉ አውቃለሁ እና እዛ ላይፍ ውስጥ መመለሴ ስለማይቀር ንስሐ አልገባም ብሎ ያስባል። ከዛ አንድ የገዳም አባት ነገረኝ ፈለገኝ ንስሐ ማለት መራመድ እንደማይችል ሕፃን ልጅ ነው ማለት የመጀመሪያ ቀን ሕፃን ልጅ ስታራምደው ይወድቃል። አሁንም ይዘው ለመሄድ ትሞክራለህ፣ አሁንም ይወድቃል። ከዛ የልጅ መጨረሻ ላይ አሸንፎ ይራመዳል ጠንክሮ አይደል? ንስሐም እንደዚህ ነው። ከእግዚአብሔር ጋር ትታረቃለህ፣ ትወድቃለህ፣ በዓለም ትፈተናለህ። ከዛ ደግሞ ድጋሚ ንስሐ ትገባለህ። እግዚአብሔር በህይወቶች ውስጥ ተአምር ያደርግላቸዋል። ያን ተአምር ስታዩ ዓለሙ በሙሉ ያስጣ። እኔ ገዳማት እንዲሁ ጉራ ሲናዋለፉ የቀን ፈለገ ወደዚህ መምጣት አልፈለኩም። በቃ አልፈለኩም። እግዚአብሔርን እዛው ቁጭ ብዬ ማገልገል ነበር የፈለኩት። ውስጥ በቃ እግዚአብሔር ሰርጾ ይገባል። በቃ እናንተ ብቻ ልባችሁ ንጹህ ሆኖ ወደ እግዚአብሔር ለመቅረብ ብቻ መፈለግን በቃ ልባችሁ ንጹህ ሆኖ እግዚአብሔርን ለመፈለግ ክርስቶስን ለመፈለግ መሄድ ብቻ ነው። መንፈሳዊ ህይወት ማለት በቃ ለሰው ልጅ በተለይ ለወጣቱ በአሁን ዘመን በጉብዝና ወራት እግዚአብሔርን አስብ እንደሚባለው በዚህ ሰዓት መንፈሳዊ ህይወት አለው። በጣም ብዙ ፈተና አለው። ፈለገ ነገራችሁ ማለት በጣም ብዙ ፈተና አለው። እኔ ላይ እንኳን ብነግራችሁ እስከምትሉ ድረስ በጣም ብዙ ፈተና አለው። ግን ያ ፈተና መጨረሻው ያማረ ነገር ነው። ወደ መንፈሳዊ ህይወት ስትመጡ አትፍሩ። እኔ እንደዚህ ኃጢአተኛ ነኝ፣ እንደዚህ ቆሻሻ ነኝ፣ እንደዚህ እንትን ነኝ የሚባል አማርኛ እንደዚህ የሚባል ነገር የለም። ሁላችንም ኃጢአተኛ ቆሻሻ ሰዎች ነን። ግን ዕለት ተዕለት ይቅር ይለናል ክርስቶስ። ዕለት በዕለት ይቅር ይለን እና እኔ ልጅ ልሆን እችላለሁ አሁን ላይ ግን ያየሁት ላይፍ ሳይገባኝ ወጣትነቴ ሊነጥቀኝ ነበረ። በጣም ብዙ ሱሶች ነበሩ፣ በጣም ብዙ ዳንኪራዎች ነበሩ። ግን እግዚአብሔር ይመስገን በቃ ድንግል ማርያም ዝቅ ብዬ አልቅሼ ነው እሷ በቃ ያሰብኩትን ያደረገችልኝ። አሁን እንደምታዩት ሰው አሁን እኔ ይገርመኛል ፈለገኝ እኔ በሄድኩባቸው ቦታዎች በሙሉ
እግዚአብሔር የሚሰጥ ክብር የሚሰጥ ሞገስ በብር እኮ አትገዙም እኮ። $1 ሚሊዮን ብትሰጥ እኮ ያን ክብር